ሰከንድ ዳውንሎድ ስፒድ ያለው ማለት ነው 220 ድረስ። ከዛ ሾሞር ስትሉት እዚህ ጋር ደግሞ አፕሎዱን ሰላም እንዴት ናችሁ? የኢቲ አካዳሚ ተከታታዮች ከረጅም ጊዜ በኋላ ነው ቪዲዮ እየሰራሁ ያለሁት። ከዚህ ቤት በሰራሁት ቪዲዮ ላይ የተለያዩ ጥያቄዎችን ስጠይቁኝ እኔም ኮመንት ለማድረግ የሰጣችሁ ኮመንት ላይ ለመመለስ ሞክሬያለሁ። ከዚህ በኋላ አልጠፋም። የተለያዩ ቴክኖሎጂ ዙሪያ ቪዲዮዎችን ለመስራት እሞክራለሁ። እንዲሰራላችሁ የምትፈልጉት በቴክኖሎጂ ዙሪያ ጥያቄ ካላችሁ ኮመንት ሴክሽን ላይ ጻፉልኝ። በተቻለኝ ፍጥነት ቪዲዮዎችን ለመስራት እሞክራለሁ ማለት ነው። ዛሬ ይዤላችሁ የመጣሁት አንድ የ5G CP5 የህዋዌ 5G ራውተር ነው። ከኢትዮ ቴሌኮም የሚገኝ ኢትዮ ቴሌኮም እና ህዋዌ አንድ ላይ ኢትዮ ቴሌኮም አስገብቶት እየሸጠ ያለው 5G ራውተር ነው ወይም ደግሞ ሞደም ነው። ስለዚህ ይሄኛው 5G CP5 ጥሩ አንቴና ያለው ጥሩ ከቨሬጅ ስፒድም ያለው ነው። ስለዚህ እዚህ ጋር ከጀርባው ማኑን ለማየት እንደምንሞክረው 5G CP5 ከ3600 ሜጋባይት ፐር ሰከንድ ዳውንሎድ ስፒድ አለው። እስከ 500 ሜጋባይት ፐር ሰከንድ ደግሞ አፕሎድ ስፒድ አለው። ማለትም ዳውንሎድ አንድ ቪዲዮ ዳውንሎድ ስናደርግ ለምሳሌ በሰከንድ ውስጥ እስከ 3600 ሜጋባይት ፐር ሰከንድ ያወርድልናል። አፕሎድ ደግሞ የምናደርገው ፋይል ካለን እስከ 500 ሜጋባይት ፐር ሰከንድ ድረስ አፕሎድ ያደርግልናል ማለት ነው ስፒዱ። ምንድነው ግን ኢትዮ ቴሌኮም የራሱ ፓኬጅ አለው። እንደዚህ ላናገኝ እንችላለን፣ ግን የራሱን ፓኬጅ በመጠቀም ስፒዶቹ ዲፈረንት ይኖራቸዋል። ስለዚህ ቼክ ማድረግ ትችላላችሁ። ፓኬጁን አሳያችኋለሁ ከቪዲዮ መጨረሻ ላይ አብራችሁን ቆዩ። ፓኬጁ ምን እንዳለው ስፒዱ እንዴት እንደሆነ ኢትዮ ቴሌኮምን ቴስትም አድርገን እናየዋለን ማለት ነው። ስለዚህ አሁን ቀጥታ አንፓክ እናደርገዋለን። እዚህ ጋር እንደምታዩት ማኑዋል አለን። ስታዩት በጣም የሚያምር ዲዛይን ያለው 5G ራውተር ነው። እዚህ ጋር እንደምታዩት 5G 4G፣ ስለዚህ 5G 4G ሰፖርት ያደርጋል። ስታቱሱን እዚህ ጋር ያሳየናል። WPSም አለው። WPS ከዚህ በኋላ በቀጣይ ቪዲዮ ሰራላቸው ማለት እንደሆነ እዚህ ጋር ፓወር አዳፕተር ይቀበላል። እንዲሁም ደግሞ ሁለት የኔትወርክ ኬብሎችን መሰካት ይችላል። ስለዚህ ትንሽ ቢዝነስ ስላላችሁ እና አነስተኛ ቢዝነስ ኦፊሶች ስላላችሁ ጥሩ ኦፕሽን ነው ማለት ነው። ስለዚህ ይሄኛው አለን አብሮት የመጣ ውስጡ ደግሞ እንዳላብለን እዚህ ጋር ቻርጀር አለን። ቻርጀሩ 12 ቮልት ነው። ስለዚህ ቻርጀር እንዲሁም ደግሞ አንድ የኔትወርክ ኬብል አለን ማለት ነው። ስለዚህ ኔትወርክ ላፕቶፖቻችን ወይ ደግሞ ሌላ ቀን ካለን ቲቪያችን ጋር ኮኔክት ማድረግ ከፈለግን አንድ ኔትወርክ ኬብል አለ አብሮት የሚመጣ። ይህን ይመስላል ውስጡ። አሁን እዚህ ጋር እንደምታዩት ያሳይቻችኋለሁ። ከታች እዚህ ጋር ሲም ካርድ ማስገቢያ ያለው ሪሴትም አለው። ስለዚህ ሲም ካርዳችን አዲስ ሲም ካርድ የገዛ ነው አለ ሲም ካርድ እሱን እንከታለን። ሲም ካርዱን ሲገዙ የራሱ አብሮ ፓኬጅ መሙላት አለበት የ5G። ስለዚህ ኢትዮ ቴሌኮም ሾፕ ላይ ወይ ደግሞ ቴሌብር ላይ ማግኘት ትችላላችሁ። ስለዚህ ሲም ካርድ የምናስገባበት ኦፕሽን አለ። ስለዚህ ሲም ካርድ እዚህ ጋር እንከታለን። ከከተትን በኋላ ምንድነው የምናደርገው? ቀጣይ ስራችን እዚህ ጋር የዋይፋይ ውስጥ ከማድረግ እንችላለን። ዋይፋያችን እዚህ ጋር ደግሞ ወይም ደግሞ በፓስወርዱ የዋይፋይ ፓስወርዱ እዚህ ጋር አለ። እዚህ ጋር ደግሞ የፓስወርዱ መቀየር ስፈልግ የአድሚን ፓስወርድ እናገኛለን ማለት ነው። ኦኬ፣ ስለዚህ መጀመሪያ እናምራው።
እዚህ ጋር እንደምታዩት ዳውንሎድ አፕሊኬሽን ማውረድ ካለባቸው አፕሊኬሽን ኢዚሊ ዲቫይሱን ማኔጅ ለማድረግ በዚህ ስካን አድርጋችሁ አፕሊኬሽን ማውረድ ትችላላችሁ ማለት ነው። እዚህ ጋር ይህን እንሰካለን። ፓወራችንን ፓወር አዳፕተሬን እሰካለሁ እኔ። ልክ ፓወር አዳፕተር ስንሰካ እንደዚህ ይመጣልናል ማለት ነው። ስለዚህ ስታተሳችን አሁን የመጀመሪያው ልክ ሲመጣ ስታተሱ እንደ ላይት ብሉ ነገር ይበራል። ከዛ ቀይ ይበራል። ልክ ሲሰራ 5G 4Gም እንደዚህ ይበራሉ። ሁሉም ላይት ብሉ ነገር ይበራሉ ማለት ሶስቱም በራል ማለት። ከዛ ስልካችን ላይ እንሄዳለን። ስልካችን ላይ ሄደን ለማስቀመጥ በዚህ እናስቀምጠው እንዲመቸን። ከዛ ስታዩት እዚህ ጋር ምን አለን? ኖርማሊ ስልኬ ላይ አሁን የዋይፋይ ስም እዚህ ጋር አለ። ላይታያችሁ ይችላል እናንተ። የዋይፋይ ስም እዚህ ጋር H155 የሚል አለ እዚህ ጋር መጥቷል። ስለዚህ የምንከሳ ወይ ደግሞ ስካን እለዋለሁ ማለት ነው። ስካን ብዬ ቺኛውን ስካን ሳረጋት ኮኔክት ያደርጋል። ከዛ ስፒዱን አሁን ስፒዱን ላሳያችሁ ነው። አሁን ስቲል 5Gችን ኮኔክት አድርጓል። ፋስት ዶት ኮም ላይ ስፒዳችንን ቴስት እናደርጋለን። እንደምታዩት 64 ሜጋባይት ፐር ሰከንድ ይላል። ይሄኛው እንዳላችሁበት ቦታ ወሰን ያለበት ቦታ ትንሽ የ5G ከቨሬጅ አነስተኛል የሆነበት ቦታ ላይ ስለመገኘ እንጂ ላይ ከአዲስ አበባ ዋና ዋና ቦታዎች ላይ 5G ኔብል የተደረገበት ቦታ ላይ ከቨሬጅ እስከ 100 እስከ 150 ድረስ ይችላል። ግን እንደገዛችሁት ፓኬጅ ነው። ስለዚህ የፓኬጁን ድጋሚ ያሳያቸዋል። አሁን ይሄ እንደምታዩት የሜጋባይቱ ፐር ሰከንድ ምን ያህል እንደሆነ እስከ 200 ሜጋባይት ፐር ሰከንድ ዳውንሎድ ስፒድ ያለው ማለት ነው 220 ድረስ። ከዛ ሾሞር ስትሉት እዚህ ጋር ደግሞ አፕሎዱን ማየት እንችላለን። ልክ ይኸኛው ቼክ አድርጎ ሲጨርስ አፕሎድ ስፒዳችንን ኤግዛክት ማወቅ እንችላለን ማለት ነው። ስለዚህ ስፒዳችን ጥሩ ስፒድ አለው 220 ሜጋባይት ፐር ሰከንድ ዊች ኢዝ ጉድ። ግን እንዳልኳቸው ያላችሁበት ኤሪያ ይወሰናል። ዋና ዋና ቦታዎች ላይ ግን ከሆነ አዲስ አበባ ዋና ዋና ቦታዎች ላይ ጥሩ ከቨሬጅ አለ 5G። ስለዚህ ጥሩ ስፒድ ይኖራቸዋል። ስለዚህ እዚህ ጋር ነው የምታዩት አፕሎድ ስፒዱ 53 ሜጋባይት ፐር ሰከንድ ነው። ዲቫይሱ ግን እስከ 5 ሜጋባይት ሰፖርት ያደርጋል። ስለዚህ ያላችሁበት ኤሪያ ማተር ያደርጋል ማለት ነው። ስለዚህ ይሄኛው ነው የኢትዮ ቴሌኮም እና የሁዋዌ 5G ሞደም ወይም ደግሞ ራውተር የምንለው። ስለዚህ ይሄኛው ቢያንስ ከ8 ከ9 ሰው በላይ በጥሩ ስፒድ ማለት ትንሾቹ ሞደሞች እንደዛ ያስጠቅማሉ። ግን ይሄኛው በጥሩ ስፒድ ያስጠቅማል ማለት ነው። ሌላ ቼክ ማድረግ የምትፈልጉት ካለ ፓኬጁን ከዚህ ቀጥሎ አሳያቸዋለሁ። ኢትዮ ቴሌኮም ያስቀምጠው ፓኬጆች አሉ። 5Gን ለመጠቀም ሲፈልጉ በፓኬጅ ቢሆን ይመረጣል። እሱን ደግሞ ፓኬጁን አሳያቸዋለሁ ቀጣይ ማለት ነው። ድጋሚ ለመጨረሻ ጊዜ አንዴ ደግሞ ቴስት ማድረግ እንችላለን የስፒዳችንን። ስለዚህ እያገኙት ያለው ሬንጅ ከ200 ሜጋባይት ፐር ሰከንድ ነው ዳውንሎድ። ስለዚህ አንድ ፋይል ዳውንሎድ ስታደርጉ ቶሎ ፋይላችን ዳውንሎድ ያደርግልናል ማለት ነው። 5G ስፒዳችን ጥሩ ነው። ትንሽ ቢዝነስ ላላችሁ ትንሽ ኦፊስ ላይ ካላችሁ ለምሳሌ 20 ሰው ምናምን ኦፊስ ካላችሁ 20 ሰው ምናምን ካላችሁ ይህን በመጠቀም ጥሩ ኢንተርኔት ስፒድ ይኖራችኋል ማለት ነው። ፓኬጅን ደግሞ አሁን አሳያችኋለሁ። ፓኬጆቹን ለማግኘት ኢትዮ ቴሌኮም ላይ ኢትዮ ቴሌኮም 5G ፓኬጅ ብላችሁ ጉግል ላይ ትሄዳላችሁ። ከሄዳችሁ በኋላ እዚህ ጋር ይመጣላችሁ
ይህ ሞባይል ፓኬጅ ኢትዮ ቴሌኮም የሚለውን ትከፍታላችሁ። ስትከፍቱ እዚህ ጋር ይመጣላችኋል። እነዚህ ዲስክቶፕ 5G ሰፖርት የሚሰሩ አንዳንድ ስልኮች 5G ሰፖርት አያደርጉም። ስለዚህ እነዚህ እና አዳዲስ ሞዴሎቹ 5G ሰፖርት ያደርጋሉ። እዚህ ጋር ሊስት አለ። ስለዚህ ያሉትን ፓኬጆች ለማየት ወደታች ዝቅ ስታደርጉ መንዝሊ 5G ሞባይል ፓኬጅ ብሎ እዚህ ጋር ያሳየናል። ለምሳሌ 150 ጂቢ አለ፣ ለወር 150 ጂቢ አለ። እዚህ ጋር ደግሞ 250 ጂቢ አለ። ሌላኛው እነዚህ ያው መንዝሊ አንሊሚትድ 5G ፓኬጆች ምንድን ነው? ላይክ አንሊሚትድ ነው ግን ላይክ 400 ጂቢ ወይ ደግሞ 500 ጂቢ ነው የሚሰጠን በወር ማለት ነው። ግን ልክ ያንን ስናልፍ ግን ምንድነው የሚሆነው? ስፒዱ ይቀንሳል ወደ 8 ሜጋባይት ፐር ሰከንድ። ለምሳሌ ቅድም 200 ያየነው አለ። ስለዚህ አሁን ፓኬጁ ግን ልክ ሲጨርሱ 400 ወይ ደግሞ 500 ጨርሳችሁ ወደ 8 ሜጋባይት ይወርዳል ማለት ነው። ስለሆነ ማለት ነው። ስለዚህ ወደታች ዝቅ ስትሉ ያው ፓኬጁ ይለያያል እዚህ ጋር። ስለዚህ እንደናንተ እንደምፈልጋችሁት እና እንደ ነምበር ኦፍ ዩዘራችሁ ምን ያህል ሰው እንደሚጠቀም መግዛት ትችላላችሁ። ስለዚህ ፓኬጁን እዚህም ወይም ደግሞ ኢትዮ ቴሌኮም ሾፕ ሄዳችሁ ማየት ትችላላችሁ፣ ያስመርጧችኋል። ስለዚህ እኔ ያሳያችሁ በራውተር ነው። ሌላ 5G ሞደም ካላችሁ ወይ ራውተር ካላችሁ ይሰራል ማለት ነው። ጥያቄ ካላችሁ ኮመንት ላይ ጻፉልኝ፣ እመልሳለሁ። ሼር፣ ሰብስክራይብ